ማርቆስ 4 ላይ ማለት በቃ ግርም የሚል ቃል አለ ማለት ይኸውልህ እነ ጂሰስ ምናምን ነገር እየሄዱ ነው ማለት ነውና በቃ በታንኳን እየሄዱ ነው ብርቱ አውሎ ንፋስ ምናምን ተነሳ ማዕበል ተነሳ ምናምን ነገር ሌላ ታሪክ ውስጥ ገቡ። የሚገርም ነገር ጂሰስ ተኝቷል ማለት ደቅሷል ምናምን እሱ ከዛ ጀማውን አንቀወጠው አንድ እንዴት ትተኛለህ ቀሰቀሱት። ከዛ በቃ እሱን ተነሳ ምናምን ነገር እንዴ እናንተ እምነት እንዴት ጎደላችሁ ምናምን ነገር አለ። ማዕበሉን ፊክስ አደረገው ጸጥ አለ ማለት ስንጫወት ሶስት ነገር በጣም ገረመን ማለት እስኪ አንደኛው የመጀመሪያው ኢየሱስ በዛ ታንኳ ላይ በተኛበት ታይም በጣም የሚደንቀኝ ነገር አዘሲም ታይም እንደሰው ተኝቷል። አዘሲም ታይም ደግሞ ከታንኳው ላይ ተነስቶ ማዕበል ይገስጻል። ኢየሱስ አዘሲም ታይም በኢየሩሳሌም ጎዳናዎች ላይ ወክ ያደርጋል። አዘሲም ታይም ደግሞ በማዕበል ላይ ወክ ያደርጋል። በኋላ እየተራመደ መጣ። ጴጥሮስ አዩ አይደለም? አዘሲም ታይም እዚህ ምድር ላይ እዚህ ሲስተም ውስጥ ይቀመጣል። አዘሲም ታይም ደግሞ ግራቪቲ ሳያዩ ደመና ተቀበለችው። ኢየሱስ ስለ እምነታቸው ነው ሁሌ የሚወቅሳቸው። ይሄም እምነት ምን ማለት መሰለህ? እግዚአብሔር አለ ኢትስ ኦኬ ማለት ነው። ኢየሱስ እኮ ሁሌ በጣም የሚወቅሳቸው እኔ ያለሁኝ ኢትስ ኦኬ፣ በዛ ማዕበል ላይ እኔ ያለሁኝ እኔ ካለው ደግሞ ሁሉ ነገር ሰላም ነው። ስለዚህ እግዚአብሔር አለ ሁሉ ነገር ኢትስ ኦኬ ብራዘር፣ እንዳትጨናነቁ። እግዚአብሔር ባለበት ሁሉ በዛ ሰላም አለ። ሌላኛው ነገር ነው መሰል በቃ sometimes give up። እሺ በቃ ኢትስ ኦኬ በቃ ማለት ተስፋ መቁረጥ እነ ፒተር ሞከሩ አይደል? ከዛ ልክ ሲያቅታቸው አረ ጂሰስ አሉ አረ መላፍጠር አሉት። በቃ ብድግ ብሎ ገሰጸው ገባ። አንዳንዴ ላይፍ ላይ በቃ ኦቨር አትታገል